አባት እዚህ ጋር መቀመጥ ይቻላል። እዛ ጋር ትሆናለህ። ለምን? ስለማይቻል እዛ ጋር ሆነ። አንተን መጻፍ ውስጡን አይተው ልጠቀም አይደል እንደ መጣሁት። እዚህ ጋር ሆነ መጠቀም አትችልም። ወይም ቴካዌ ሰርተህ ይዘህ መሄድ ትችላለህ። እነዚህ ለማኞች ደግሞ 50 እና 100 ብር እያያዙ ሁሌ ያስቸግሩናል። ብቻ ባለባበሴ እንዳይሆን እንደዚህ የምትይኝ ስባተ ላይ አይደለም የኔው ጠላት አብርሽ። ምንድነው እየሆነ ያለው ነገር? አብርሽ ታውቂ የለ እዚህ ለብሰህ ስትመጣ እኮ የመሰልካት። በቃ ሰውን ባለባበስ በዚህ ልክ መገመት ተገቢ አይደለም። ለማንኛውም አለባበሴ ስለማይመጥን ብሄድ ይሻላል። ደህና ሁኑ። ያበቃል። ምንድነው መኪናውን አልኩትም እንዴ? አለቃ መንገድ ተዘጋግቶ ሌላ መኪና ልኪልሃል። ሰላም ነው አለቃ? ሰላም ነው። የሆነሽ ቦታ ደርሼ ልምጣ ታይልኛለህ? ችግር የለውም። እሺ አመሰግናለሁ። እንዳቆይ ደግሞ መኪናዋን እያያት ግን በቃ ሄሎ አለቃ። ሄሎ። የቱ ጋር ኖት? መኪናው ጋር ነኝ። ና ውጪ። አተ የድርጅቱን አለቃ አይተኸው እንዴ? ምን ይዘጋል እንዴ? ይቅርታ ቆየሁብህ። አመሰግናለሁ በጣም አለቃ። በጣም ይቅርታ ስላላወቅኩ ነው። አየህ አንተ ይቅርታ ውስጥ አሁንም አለማወቅነት አለ። ሰውን የምታከብረው በሰውነቱ ነው እንጂ ያለበትን ደረጃ መሰረት አድርጋ አይደል። ለማንኛውም ይሄ 20 ብር ይጠቅማል። ያዘው። ቁልፉን ስጠኝ። የተለመደው ካፌ እንገናኝ ብሎኝ ወደዛ እየሄድኩ ነው። አየው የሆነ ያለው ነገር ይመስላል። እንዴ ቆይ አንዴ እደውልልሻለሁ። ሄሎ። የት ነህ? እዚህ እኮ የማየን ዕቃ ያደረስኩላት። አስጠበቅኩሽ እንዴ? እሺ ቶሎ ና። እሺ መጣሁ። 5 ደቂቃ ብቻ ስጪኝ። ትታያለህ ነው የምትመስለው። እንኳንም በጊዜ አወቅኩ። ወረቀቱን እንኳን አልፈረምክልኝም። በቃ የተለመደው ካፌ ነኝ። አምጣውና ፈርመዋለሁ። አቤት ፀሐይ፣ አስጠበቅኩሽ እንዴ? ምን ነው መኪናው ትይዘል ነበር እንዴ? መኪናው ማብራራት አይጠበቅብህም። በቃ ማለት ስለማይመለከተኝ። አልገባኝም። መጀመሪያ እናትህን ከሸክም ገላግላት። እኔ ፊት እንዳለ ሰው ምናምን አክት ለማድረግ አትሞክርሽ። ምን ነው በጊዜ ስላወቅኩብህ ደበረህ እንዴ? ለማንኛውም ሳይኖርህ አትመኝ፣ ምክንያቱም ስለማታገኝ። እንዴት ናችሁ? ደህና ናችሁ? ይሄው አለቃ አምጥቻለሁ፣ ፈርምልኝ። ደሞ ሌላ ድራማ? እኔን ነው? አንተን አይደለም። ቆይ አንተ ሰውዬ ግን ይሄ ድራማ አይበቃህም? ድራማውን ፈጥረሽ እውነተኛ ማንነትሽን ያጋለጥሽው ራስሽ ነሽ። ማለት እማዬ ትክክለኛ እናቴ ሳይሆኑ ያሳደጉኝ የሰፈር እናቴ ናቸው። መኪና እያሳጠብኩኝ መንገድ ላይ ተሸክመው ሳያቸው እያገዝኳቸው ነበር። ለካ እናቴን የጣለልኝ ትክክለኛ ማንነትሽን ሊያጋልጥልኝ ነው። ኤቢ እንደዛ እኮ አይደለም። በቃ ሌላ ድርሰት ደርሰሽ ልትውኝብኝ እንዳይሆን። ድራማው ተፈጽሟል። አይተኸኝ እንዳላየ ሆነ ልትሄድ ነው እንዴ? ያው ካንቺ ተመሬ ነዋ። ማለት እንዲያዩ ድልኩሽ አይደል እንዴ? ፍቅሬን አይተሽ እንዳላየ ሆነሽ ጥለሽኝ ሄድሽው። ያን ያህል እንዳልተጎዳ ተስፋ አደርጋለሁ። ወንድ አይደለሁ፣ ጉዳም ጠነክራለሁ። ተሰብሬ ብወድቅም እነሳለሁ። ያው እኔ እናንተ አብረን እንድንሆን አልተጻፈልንም። በትክክል አብዛኛው ሰው የመጀመሪያ ፍቅሩን ያጣል። የመጀመሪያ ፍቅር ትዝታ ብቻ ነው የሚሆን። አንቺም ትዝታዬ ነሽ። አንድ ሰው ወስዶ ማይመልሰው
ገንዘብ አለኝ ብለህ አትበል ነጠር። እኛም አንድ ሰሞን እንዲህ አድርጎን ነበር። ስራ አገኛ ቤላ እናንተ እያላችሁ ማን ያሰራናል ብለን ያንተና የኔ ስራ ምን ያገናኘዋል? መቼም በተማርኮ አያሰሩ። ቢሆንም የምችለውን ነው የምሰራው። አማራጭ ነው የጠቀመ። ባይሆንማ በተማርኮ ማን ይቀጥራል? በተማረ ቢሆንማ የማረግ ተመራቂው አንተ አይደለ? ለአንተ ይሆን ነበር። የማትወደውን ስራ ለገንዘብ ብለህ መስራት ደስተኛ ያደርጋል? የምትወደውን እስክትሰራ የምትሰራውን ውደድ ሲባል አልሰማህም? በገንዘቡም በአባባሉም ደህና ላይ ነው። አንተ ደህና አትመስልም። የማልወደውን እየሰራው ደህና መሆን የከበደኝ መስሎ ነው። እንደ መፍረድ መስራት ቀላል አይደለም። ከአቅሜ በታች የሆነን ስራ ለመስራት ሞራል የለኝም። ልክ እንደሱ። እሱ ምን አጠፋ? አታየውም? እንጀራ ለመብላት እንጀራ ሲሸከም እኮ ብርቅ ነው። ወደ ስራው ለመሄድ የሚያስፈልገውን የትራንስፖርት ብር ለማግኘት ወደ ስራው የሚሄድ ህዝብ አይታጣቅም። ለምን ከመስራቱ መፍረዱ ቀለለ? ድሮ ሳትሰራም ይኖራል። አሁን እየሰራ ለመኖር ከብዷል። በሚሰራ ሰው አትናደድ። አለመስራት የሚጎዳው አንተን ነው። ባለመስራት አንተ ካልተጸጸትክ እኛም ይደብረን ነው እንደሚመስልህ? አይደብረንም። እኛም ነገም ብለን እንጂ እኮ ዛሬ አይነፋል። ስማተ እኔን ነው ታዲያ እኔን ነው እኔን ነው ወይ ምን ነው ምንድን ነው አባቴ ቦርሳውን አባቴ አንዴ ቦርሳውን አምጣው ወይኔ አባቴ ቦርሳውን አምጣው አባ ባይሆን ስለቴን ስጠኝ። ስለቴ እዛ ውስጥ ነው። የምን ስለት ስለቴ ደርሶልኝ ወደ አሁን የዳቦ ልትለን ነው አይደል? አይ ዳቦ አሁን በልቻለሁ። እና ምን ፈለግ? ስራ ሰሩኝና ብር ስጡኝ። ስራ? እስኪ ይሄንን ወደኛ አምጣው። እሺ በቃ ና ጎበዝ። እሺ ይሄ ምንድነው? የመድኃኒት መግዣ። ማን ታሞብህ ነው አቢ? ታላቅ እህቴ ታማ መድኃኒት የሚገዛበት ብር አጥቼ። ይህንን ቪዲዮ የሰራንበት ምክንያት ከላይ ለምታዩት እህታችን ነው። እህታችን ባጋጠማት ህመም ምክንያት የእኛን እገዛ ትፈልጋለች እና ሁላችንም ከላይ ባስቀመጥንላችሁ አካውንት እንርዳት፣ እናግዛት። ይህም ቪዲዮ ቫይራል እንዲወጣ ሼር፣ ሪፖስት እና ኮፒ ሊንክ በማድረግ ተባበሩ። እናመሰግናለን።